እጅግ ታላላቅ የዘመናችን ጠቢባን፣ ፈላስፎች፣ ሳይንቲስቶች፣ የሀገር መሪዎች ስለዚህ ሰው የሚናገሩት አንድና ተመሳሳይ ነገር ነው። ጥቂቱን እንመልከት። ምድራችን ካፈራቻቸው ጭንቅላቶች ወደር የማይገኝለት እንዲህ አይነቱ አእምሮ በ100 ዓመት አንዴ ከተገኘ ለዚች ምድር በቂ ነው። አዋቂ ሳይሆን ራሱ ዕውቀት ነው። የሰው ልጅ ስልጣኔን የምንመዝነው በሱ ግኝት ነው። የሰው ልጅ ሕይወት በሱ ዕውቀት ስር ወድቃለች። ይህ ሰው ደግሞ ስለራሱ እንዲህ አለ። ዝናዬ በሰፊው እየናኘ በመጣ ቁጥር የማረባ እየሆንኩ መጣው። በእርግጥ ይህ በሰዎች ዘንድ የተለመደ ነው። ተማሪዎችንም መከረ። በውዳሴ እንዳትደክሙ፣ በሥራ አምልኩ፣ ሌላ አማራጭ የለውምና። ወጣት ሆኜ በጣም የምደሰትበት ነገር ቢኖር ማንም ስለኔ ጉዳይ ሳይል በአንዲት ቦታ ተቀምጬ የራሴን ስራና ምርምር ማድረግ ነበር። ያ ስራና ምርምር አሁን ምን እንዳተረፈልኝ ተመልከቱ። ታላቁ ሳይንቲስት አልበርት አንስታይን ማርች 14 ኡልም በምትባል አንዲት አነስተኛ የጀርመን ግዛት ተወለደ። በ1880 እንደ አውሮፓውያን አቆጣጠር ከወላጆቹ ጋር ወደ ሙኒክ ተጉዞ የልጅነት ህይወቱን በዛ ጀመረ። በ1894 እንደ አውሮፓውያን አቆጣጠር ቤተሰቡ ወደ ጣሊያን ሲጓዝ አናስታይን በሙኒክ ትምህርቱን ለመቀጠል ቢቀርም በዛው ዓመት መጨረሻ ግን ትምህርቱን በማቋረጥ ወደ ጣሊያን ተጉዞ ከቤተሰቡ ጋር ተቀላቀለ። በጣሊያን የፖሊ ቴክኒክ ትምህርት ቤት ገብቶ ለመማር የመግቢያ ፈተና ወስዶ በመውደቁ አራጉ ካቶሊክ ትምህርት ቤት ገብቶ ለመማር ተገደደ። የኔ ስራ በዚህ ዓለም ምስጢራት መደነቅ ነው የሚለው አንስታይን ከወጣትነት ጊዜው ጀምሮ ከፍተኛ የማሰብ ችሎታ እንደነበረው ከታሪኩ እንረዳለን። አንዳንድ ወዳጆቹ ስለ ህይወት በነበረው ፍልስፍና በመደነቅ የፈላስፋነት ካባም ሊደርቡለት ከጅለው ነበር። ለፍልስፍና ትልቅ ግምትና አክብሮት የነበረው አንስታይን ፍልስፍናን ስታያት ማር በተለወሰ የእውቀት ብዕር የተጻፈች ትመስላለች። ለዚህም ነው ልታነባት ወደ ስትጀምራት ግልጽና ጣፋጭ ትመስልህና ወደ ውስጧ ጠልቀ ስትገባ ግን ያንተን ያላዋቂነት ሬት ታስልሳለች የሚለው። ፍልስፍና በመጪው ዘመን የሰው ልጅ የሚመራባት ትሆናለች ብዬ አልገምትም። ለጥቂቶችና የላቀ አእምሮ ላላቸው ግን ማረፊያ ቤተ መቅደስ እንደምትሆን አምናለሁም ብሏል። የአንስታይን የእምነት ፍልስፍና ላጤነ ግን ወዳጆቹ የፈለስፋነት ካባ ሊደርቡለት መከጀላቸው እምብዛም አይደንቀውም። እንደ አውሮፓውያን አቆጣጠር በ1915 በእንግሊዞች ላይ ደርሶ ስለነበረው እልቂት የሚገልጽ አንድ ደብዳቤ ከስዊዘርላንዳዊ ጓደኛው ኤድጋር ሜየር ደረሰው። ሜየር በደብዳቤው መጨረሻ እግዚአብሔር እንግሊዞችን በመቅጣቱ ደስ ሊል ይገባል አለው። አንስታይን ለጓደኛው በጻፈው የመልስ ደብዳቤ ለምን ይህን ደብዳቤ እንደጻፍክልኝ አልገባኝም። እኔ ከእግዚአብሔርም ሆነ ከእንግሊዞች ጋር ምንም አይነት ግንኙነት እንደሌለኝ በሚገባ ታውቃለህ። የሰው ዘር በምድር ላይ እየቀጣ ያለው እግዚአብሔር ከሆነ ኃላፊነቱን ሊወስድ ይገባ ነበር። እግዚአብሔር የሚባል ነገር አለመኖሩ ግን በራሱ ይቅራስ ብሎታል በማለት መልሶለታል። እስከዛሬ በምድር ላይ ስኖር ለአንድም ቀን አለ ብዬ አስቤው የማላቀው ነገር እግዚአብሔር ነው የሚለው አንስታይን አንድ ወቅት በተማሪዎቹ ራስን ከእግዚአብሔር በላይ ታየዋለህ እንዴ ተብሎ ተጠይቆም ነበር። እሱ ሲመልስ አዎ፣ ከኢየሱስ በላይ ማድረግ ከቻልኩ እንዴት ከእግዚአብሔር ላንስ እችላለሁ? እሱ እኔ ከማደርገው በላይ ታደርጋላችሁ አላለም እንዴ በማለትም መልሷል። የቅርብ ጓደኛው አይሁዳዊው ሄይል ፍሬድማን የአይሁድ ዘር ሆነህ በእግዚአብሔር አለማመንህ ምናልባት መጽሐፍ ቅዱስ ያለማንበብህ ውጤት ይሆናል በማለት ለጻፈለት ደብዳቤ ደግሞ በላከለት መልሱ መጽሐፍ ቅዱስ ያነበብኩት ኮፒውን ነው። በሙሴ የተጻፈው ኦሪጂናሉ ካለህ እባክህ ላክልኝ። በእግዚአብሔር መኖር የማላምን ሃይማኖተኛ መሆኔንም ግን አሁንም የረሳኸው አይመስለኝም ብሎታል። አንስታይን ሲበዛ ብቸኝነቱን የሚወድ ሰው ነበር። የሰዎች ወዳድነት ጊዜያዊ እንደሆነ በሚገባ ተረድቻለሁ። ስለዚህም በሙቀቱ ላለመቃጠል በቀዝቃዜውም ላለመንቀጥቀጥ ርቄ መኖርን መርጫለሁ። ያን ጊዜ የሙቀት መጠኑ መካከለኛ ይሆናል ይለናል። ፍቅረኛ ከነበረችው ግሪካዊቷ ሚሌቫ ጋር በትዳር ለ17 ዓመት አብረው ኖረዋል። በእነዚህ ዓመታት አንስታይን እንደሚነግረን ብዙ ነገር ለመረዳት ሲችል ሚሌቫ ግን ሚስጥር እንደሆነችብኝ ቀርታለች
ብሏል። ሚሌቫ የሳምባ በሽታ ፊቷ ላይ ከፍተኛ ጉዳት ካደረሰባት በኋላ መራርነቷ ከፍተኛ እየሆነ እንደመጣ የሚነግረን አነስታይን ከዓመታት የትዳር ዘመን በኋላ ቢፋቱም ከልጃቸው ጋር የነበረው ግንኙነት በእጅጉ እንደጎዳበትና ይህም ከሰው ርቆ ለመኖሩ የራሱን ድርሻ እንዳበረከተ ይነገራል። በጀርመን ወታደሮች ባህሪና ድርጊት እጅጉን ይበሳጭ የነበረው አነስታይን በጣሊያን ኑሮ ሲመሰርት የጀርመን ዜግነቱን ሰርዞ የስዊዝ ዜግነት እንዲሰጠው ጠየቀ። ጥያቄውም ተቀባይነት አገኘ። ይህንኑ አስመልክቶ ለቀረበለት ጥያቄ ሲመልስ ሰው በሕግ ፊት የእኩልነት መብቱና ነፃነቱ የማይጠበቅበትና የወደደውን ማስተማር የማይችልበት ሀገር ዜጋ ለመሆን ስለማልፈልግ ብቻ ይህን ወስኛለሁ በማለት ተናግሯል። የአቶሚክ ኢነርጂን ቀመር በማግኘት የታላቅ ዕውቀት ባለቤትነቱን ካረጋገጠ በኋላ በዲሴምበር 11 የኖቤል ሽልማት ተቀብሎ ንግግር እንዲያደርግ ተጋበዘ። ንግግሩ አጭር ነበር። ጦርነቱን አሸንፈናል፣ ሰላምን ግን አላሸነፍንም። we won the war but not the peace። የአቶሚክ ኢነርጂ ቀመር በመጠቀም የአቶሚክ ቦምብ ከተሰራ በኋላ የኒውዮርክ ታይምስ ጋዜጣ አዘጋጅ ወደ አነስታይን መኖሪያ በማቅናት በሱ ግኝት ስለተሰራው አውዳሚ መሳሪያ የተሰማውን ጠየቀው። እኔ የማውቀው አንድም የአቶሚክ ቦምብ አለመስራቴን ነው፣ ሰዎች መስራታቸውን ግን ሰምቻለሁ አለው። ይህም ማለቱ የሱ ግኝት ዓላማ ለሰው ልጅ ልማት እንጂ ጥፋት እንዳልነበር፣ ነገር ግን ሰዎች ግኝቱን በመጠቀም የጥፋት መሳሪያ መስራታቸውን ለመግለጽ ነው። ለጋዜጠኛው በማከልም እንዲህ አለው፣ ልብ በል እኔ አቶሚክ ኢነርጂን ቀድሜ ባላገኘው ኖሮ ጀርመኖች ማግኘታቸው አይቀርም ነበር። በዚህም ግኝታቸው የዘውዘር ቁንጮ እኛ ነን ለሚሉት እንደ ማረጋገጫ ይጠቀሙበታል። ምናልባት የኔ ስህተት ፕሬዝዳንት ሩዝቬልት የአቶሚክ ቦምብ እንዲሰራ ሲጠይቀኝ መፈረሜ ነበር። ለእርሱም ቢሆን ይቅርታ አይነፈገኝም። የጊዜ ጉዳይ እንጂ ጀርመኖች እሱንም መስራታቸው አይቀርም ነበር ብሏል። ጋዜጠኛው በማስከተል አንድ ጥያቄ ያቀረበለት፣ ታዲያ አቶሚክ ቦምብን እየሰሩት እንዴት መቆጣጠር ያቅታቸዋል? አነስታይን ለጥያቄው ሲመልስ ይህ የሚያሳየው ከፊዚክስ ይልቅ ፖለቲካ ከባድ መሆኑን ነው አለው። ስለ ዓለም ሰላም ተጠይቆም በሰጠው መልስ ሶስተኛው የዓለም ጦርነት በምን እንደሚካሄድ ባላውቅም አራተኛው ግን በድንጋይና በዱላ እንደሚሆን አውቃለሁ በማለት የሰው ልጅ ስልጣኔ መጥፊያ የመቃረቡን ስጋት ገልጾ ነበር። ለዚች ዓለም ሰላም ማጣት ከተፈለገ ግን የጋንዲን ሐሳብ ብቻ ስራ ላይ ማዋል በቂ ነው ይላል። ሳይንሳዊ ግኝቱን አስመልክቶ የፈረንሳይ ፈላስፎች ማህበር በኤፕሪል 6 ባደረገለት ግብዣ ላይ ተገኝቶ እኔ ቲዮሪ ስኬታማ ከሆነ ጀርመኖች የጀርመን ዜጋ፣ ፈረንሳውያን ደግሞ የዓለም ዜጋ ይሉኛል። የኔ ቲዮሪ ደግሞ ሐሰተኛ ከሆነ ፈረንሳዮች ጀርመናዊ፣ ጀርመኖች ደግሞ አይሁድ ነው ይሉኛል በማለት ተናግሯል። ስለ ነገ ለአንድ ቀን ተጨንቄ አላቅም፣ ምክንያቱም በፍጥነት እንደሚመጣ አውቃለሁና የሚለን አነስታይን የእርጅና ዘመኑን ፕሪስተን በምትባል የአሜሪካ ግዛት ለማሳለፍ በመወሰን በግዛቷ ኑሮውን መስርቶ ነበር። በዚያ ወቅት አንዲት ወጣት የአነስታይንን በህይወት መኖር ሰምታ በመደነቅ እስከዛሬ በህይወት አለ በማለት መገረሟን የሚገልጽ ደብዳቤ በኦገስት 25 ላከችለት። እሱም እስከዛሬ ከህያዋን ጋር አብሬ በመቆየቴ ይቅርታ ጠይቃለሁ፣ ለነገሩ ለዚህም መፍትሄ ያለው የሚል መልስ ልኮላታል። በዚህ ወቅት የቅርብ ጓደኛው የነበረው ማይክ ባስ አረፈና በሱ የቀብር ስነ ስርዓት ላይ ተገኝቶ ሲተክዝ የተመለከቱት ጋዜጠኞች ምን እንደተሰማው ሲጠይቁት በሰጠው መልስ የሚገርመኝ የጓደኛዬ መሞት ሳይሆን የኔ እስከዛሬ መኖር ነው አላቸው። ሌላው ጋዜጠኛ ለመሆኑ ስትሞት እዚሁ ነው መቀበር የምትፈልገው በማለት ጠየቀው። የኔ ፍላጎት ሬሳዬ እንዲቃጠል ነው። ይህን ያህል ህዝብ በቁሜ ካመለከኝ ይበቃኛል። ከሞትኩ በኋላ ደግሞ አጥንቴን እንዲያመልክ አልፈልግም በማለት መልሶለታል። የአነስታይን መደነቅም ሆነ መወደስ ፈጽሞ አይወድም። አዘውትሮም እኔን የሚያስቀኝ አዋቂ ነህ የሚለኝ ሰው ብቻ ነው በማለት ይናገር እንደነበር ከታሪኩ እንረዳለን። እሱ መደነቅ ባይወድም የሚያደንቃቸው ብዙ ሰዎች እንዳሉ ግን አልሸሸከም።
የአሜሪካ ፕሬዝዳንት ለነበረው ሩዝቬልት ያለውን ከፍተኛ ፍቅርና አክብሮት ሲገልጽ በሩዝቬልት ፕሬዝዳንት መሆን ከኔ በላይ ማንም ሊያዝን አይችልም፣ ምክንያቱም በየዕለቱ ላገኘው ባለመቻሌ ነው ብሏል። በተመሳሳይ የእስራኤል ፕሬዝዳንት ስለነበረው ዌዝማንም ሲናገር በተመረጠ ህዝብ መሃል የተመረጠ ሰው ብሎታል። ከከንፈሩ ፒፓ የማይለየው አነስታይን የኒውዮርክ ታይምስ ጋዜጣ አዘጋጅ የእርጅና ዘመኑን የሚያሳልፍባትን የፕሪስተንን ከተማ እንዴት እንዳገኛት ላቀረበለት ጥያቄ በሰጠው መልስ እንዳልተጨሰ አዲስ ፒፓ በማለት ለከተማዋ ያለውን ፍቅር ገልጿል። ከሁለት ጦርነት ከሁለት ሚስትና ከሂትለር ተርፍ ያለው የሚለው አነስታይን በመጨረሻ ዘመኑ ስለ ጋብቻ የነበረውን አመለካከት በከፍተኛ ጥላቻ የተሞላ ነበር። አብዛኛውን ጊዜውን የሚያሳልፈው በቤተ መጻሕፍት ውስጥ አሊያም ጀልባ ሲቀዝፍ በመዋል ነበር። አነስታይን በስተመጨረሻ ያገኘው የንጽጽር ህግ The Theory of Relativity ብዙዎች በቀላሉ ሊረዱት ባለመቻላቸው ለማስረዳት ይቸገር ነበር። አንድ ቀን ይህንኑ ጥያቄ ላነሳበት ተማሪው በቀላል ምሳሌ እንዲህ በማለት አስረዳው። ከቆንጆ ሴት ጋር በሚያምር አትክልት ቦታ ለአንድ ሰዓት ተቀመጥ። አንዱ ሰዓት እንደ 1 ደቂቃ ይሆንብሃል። በጋለ ምድጃ ላይ ደግሞ ሱሪህን አውልቀህ ለ1 ደቂቃ ተቀመጥ። 1 ደቂቃ እንደ 1 ሰዓት ይሆንብሃል። የንጽጽር ህግም ይኸው ነው። አልበርት አንስታይን ኤፕሪል 16 1955 ከዚህ ዓለም በሞት ተለየ። የቀብር ስነ ስርዓቱም የመጨረሻ ዜግነቱን በተቀበለባት አሜሪካ ፕሪስተን ግዛት ተፈጸመ። ይህን ቻናል ሰብስክራይብ በማድረግ የተዘጋጀውን ፕሮግራም ላይክ በማድረግ አብሮነታችሁን አረጋግጡላለሁ። ለዛሬ የያዝነው ፕሮግራም ይህን ይመስል ነበር። አበቃን።